ሰላም ሰላም ውድና የተከበራችሁ ታታሪው ኢንድዋይ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ የዛሬ አንድ አመት ልክ በዚሁ ቀን ነበረ ከኢትዮጵያ ወደ ዱባይ የበረርኩት እና የዛኔ አንዳንድ ጉዞ ሂደቶች ላይ የነበሩ ቪዲዮዎች የቀረጽኳቸው ነበሩ እና እስኪ ዛሬ ልቀቀው ብዬ ለቅቄው ነው እና እናንተም እንዳታሳፈሩኝ ሰብስክራይብ ላይክ እና ኮሜንት በማድረግ አጋርነታችሁን እንድታሳዩ እጠይቃለሁ። እንግዲህ ያው ብዙም ልምድ የለም እንግዲህ ምንተባተብም እየቻላችሁ እንግዲህ እለምደዋለሁ ማለት ነው። እና ደግሞ እስኪ መጀመሪያ አውሮፕላን በረራ ደግሞ ምን እንደተሰማችሁ ስትሄዱ እስኪ ኮመንት ላይ ጻፉልኝ ማለት ነው። እና ልክ የዛሬ አንድ አመት ነበረ ከሀገሬ የወጣሁት ማለት ነው እንደዚህ ፈገግ ብዬ ማለት ነው። አሁን ያለሁበት ያው አልሀምድሊላህ ብቻ አሪፍ ነው። እና ፕሌን ውስጥ ገብተን እንግዲህ ከአንዱ ጀለስ ጋር እየተቋቋምን አሁን እሱ ኮንስትራክሽን እየፋቀ ነው ይሄ ልጅ አብረን ነበር የመጣነው እንግዲህ አልሀምዱሊላህ የኔም የተሻለ ነው እንደውም ከእሱ እና ፕሌን ውስጥ ገባን ያው እንግዲህ እየተንቀሳቀሰ ነበረ ምናምን እና ውስጡን እየቀረጽኩ ብርቅ ሆነብኝ ያው በታክሲና በባጃጅ የለመድኩኝ ሰውዬ እዚህ ዘመናዊ ውስጥ ስገባ እንግዲህ ምን እንደሚመስል እንግዲህ ውስጡን ያው ቪዲዮ ላይ የሰው የሚነገር አይደለም ማለት ነው። ውስጡ ያምራል እውነት በጣም ደስ ብሎኝ ነበረ በጣም ማለት ነው። ልዩ ቀን ነበረ ለኔ ማለት ነው ያ ቀን የት እንደሚሄድ አሜሪካ መሄድ ነበር የመሰለኝ መጥቼ እስከማየው ማለት ነው። በቃ በየገባሁበት ቦታ ሁሉ ካሜራ ስቀርጽ ስልኬ እንደውም ሞልቶ ያው አዲስ አበባን እያያችሁት ነው አይደለ ከውጭ ምን እንደሚመስል ከላይ ወፍ ነው የሚመስሉ ቤቶቹ ወፍ ትንሽ ናቸው በጣም ማለት ነው። እና አንድች ከስም ስታልፍ ሳያት ዝም ብዬ እስኪ ካሜራ ላይ ማስገባት ብዬ አስገባኋትኝ ያው እኔም እንግዲህ መነፅሬን አድርጌ ባለስልጣን መስዬ ነበር እንደው የሄድኩት የሆነ ኢምፖርተር ኤክስፖርተር ነበር የምመስለው ጥግረራ ምሄድ ምናምን ኧረ ወፍ አይመስልም። አይነፋም በቃ አስመጪ ላኪ ነበር የመሰልኳቸው ሰዎች ሁላ ማለት ነው ዝንጥ ብዬ ነበር የሄድኩት ማለት ነው። እና አየር ላይ ደግሞ ስክሪኑ ሲታይ ያቺ ሸከስ ደግሞ አልፈታ አልኳት እንግዲህ ፎቶ እያነሳኋት ከኋላ አጠገቤ ነበር የተቀመጠችው እና ፓስፖርቴን እያወጣሁ እያሳየሁ ደስታው ልነግራችሁ አልችልም ማለት ነው። እና ደግሞ ምግብ መጣልኝ ያንቺው ምግብ ደግሞ ርቦኝ ስለነበረ አንድ ሳላስቀር ነው ጥርግ አድርጌ የበላሁት። ጠዋት 5 ሰዓት ነው እንግዲህ ኤርፖርት የገባሁት በረራው 10 ሰዓት ሆኖ ማለት ነው። በዱባይ 11 ሰዓት በረራው ደግሞ 4 ሰዓት ማለት ነው። እና እንደዛ ነበር የገባሁት በጣም ረጅም ሰዓት ነው ውስጥ የተቀመጠው አሰልቺ ነበር ያው መሽቷል እንግዲህ ፕሌኑ ውስጥ ነው ያው እየበረረ ነው ምንም ነገር አይሰማም ደስ ነው የሚለው በጣም ሰላም አለው። እና ትንሽ ወገብ ያማል እንጂ እንቅልፍ መጥቶብኝ ምናምን በቃ ዝግት ብዬ ነበር ሰው ግማሹ ተኝተዋል ግማሹ እንትን እያለ ነው እንግዲህ የዛሬ አንድ አመት ሆኖታል ማለት ነው። ጊዜው እንዴት አባቱ እንደሚሮጥ እዚህ ጋር ኤርፎኔን ደቅ አድርጌ እያዳመጥኩኝ የሀገሬን ዘፈን እየዘፈንኩኝ እዚህ ጋር ሴቶቹን አክሰንት እያየሁኝ እና በመጨረሻ የማይደረስ የለም ደረስን ግን አንድ ነገር ሳልነግራችሁ የቢዝነስ ክላሱና ኢኮኖሚ ክላሱ ልዩነቱ በሰላም ነው። ጀነትና ጀሃነም ነው በቃ ደስ ሲል ቢዝነስ ክላሱ እንዴት አባቱ ነው የሚያምረው ግርም ብሎኝ ጓደኛዬን እኔ ስናየው ነበር እና እኔ መጀመሪያ እንደገባሁ እዛ ላይ ተቀምጬ ነበር ቦታዬን በስሰት ማለት ነው እና አንስቶ ሲወስደኝ ወደኋላ የደበረኝ ድብርት ውረድ ያሉኝ የመሰለኝ እና ደረስን ዱባይ ኤርፖርት ይሄን ይመስላል ያው ወደ ውጭ ብዙም አልቀረጽኩትም በትንሹ ላሳያችሁ። እና ደግሞ እስካሁን እዚህ ድረስ ከመጣችሁ ቪዲዮ ወደዳችሁት ካልወደዳችሁት ላይክ አድርጉልኝ እባካችሁ ተደራሽ ይሁን። ጀማሪ ነኝ እና ደግሞ አበረታቱኝ ኮሜንት ምን ይስተካከል ጻፉልኝ